የአፍሪካ ባንግላዴሽ የንግድ ለንግድ ውይይትና የንግድ ትርኢት በአዲስ አበባ ተከፈተ። በመድረኩ በባንግላዴሽና በአፍሪካ መካከል ያለውን የኢኮኖሚ ግንኙነት ለማጠናከርና የንግድና ኢንቨስትመንት ትብብርን ማበረታታት ይገባል ተብሏል። በኢትዮጵያ የባንግላዴሽ አምባሳደር ሴትዋት ናይም መድረኩ የባንግላዴሽ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ እድል የሚከፍት ነው ብለዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ በበኩላቸው ኢትዮጵያዊ ከማክሮ ኢኮኖሚ ትግበራው ለኢንቨስትመንት የበለጠ ምቹ መሆኗንም አብራርተዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም እንደምን ውለሻል? የቢዝነስ ፎረሙ መካሄዱ ዋና ዓላማው ምንድነው? አያይዘሽም የተነሱ ነጥቦችስ ምንድናቸው? አመሰግናለሁ ሪሳል። እንደምን ውለሻል? ቀደም ሲል አንቺም እንዳልሽው የአፍሪካ ባንግላዴሽ ቢዝነስ ፎረም እና የንግድ ትርኢት በዛሬው ዕለት ተጀምሯል። እንግዲህ በዚህ ትርኢት ላይ የባንግላዴሽ አምራቾችና ባለሀብቶች ምርቶቻቸውን ለእይታ አቅርበዋል። አልባሳት፣ የህፃናት መጫወቻ እንደዚሁም ደግሞ የተለያዩ ምርቶችን ወይም ጥራጥሬዎችን ለማሸግ የሚረዱ ከፋይበር የተሰሩ ጆንያዎችና የጫማ ምርቶች እንደዚሁ ለእይታ የቀረቡበት አውደ ርዕይ ነው። በዚህ አውደ ርዕይ ላይ እንግዲህ ቀደም ሲል እንዳልኩሽ ለቀጣይ 5 ቀናትም የሚከናወን አውደ ርዕይ እንደሆነ እንግዲህ ሰምቻለሁ። ከመድረኩ ባለሀብቶቹንም ለማነጋገር ሞክሬ ነበረ። እንደዚህ አይነት አውደ ርዕይ በዚህ ቦታ ላይ መዘጋጀቱ የእውቀት ሽግግር እንዲኖር እንደዚሁም ደግሞ እርስ በእርስም ለመተዋወቅ ይረዳናል ነው ያሉት። እንግዲህ በዚህ ውይይት ላይ ከፍተኛ የመንግስት የስራ ኃላፊዎችም እንደዚሁ ተሳታፊ ነበሩ። በመድረኩ ላይ ንግግር ያደረጉት በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና የፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ደዋኖ ከድር በተለይም በኢንቨስትመንትና በንግድ ላይ ከባንግላዴሽ ጋር ከዚህ በኋላ በስፋት የምንሰራበት ይሆናል ብለዋል። በእርግጥም 6 የሚደርሱ የባንግላዴሽ ኢንቨስተሮች በዚህ በኢትዮጵያ ገብተው ኢንቨስት ማድረግ ጀምረዋል፣ ምርቶቻቸውን ማምረት ጀምረዋል። ነገር ግን ኢትዮጵያውያን ደግሞ በባንግላዴሽ ንግድ ላይ ብዙም ተሳታፊ አይደሉም ነው ያሉት አምባሳደሩ። ከዚህ በኋላ ግን አስቡበትም ሲሉ በአጽንኦት ተናግረዋል፣ ለኢትዮጵያውያን ኢንቨስተሮች ማለት ነው። በእርግጥ ኢትዮጵያ ወደ ባንግላዴሽ የጥጥና የቡና ምርትን ትልካለች። በምትኩ ደግሞ የመድኃኒት ምርቶችን ደግሞ ከባንግላዴሽ ወደ ኢትዮጵያ ታስገባለች። ይሄ ግን በቂ አይደለም። በጣም ብዙ ነገሮችን ወደ ባንግላዴሽ መላክና ከባንግላዴሽ ደግሞ ወደዚህ በማምጣት እንግዲህ ገበያውን መቀላቀል ይኖርብናል፣ በጋራ መስራት ይኖርብናል ነው ያሉት። በኢትዮጵያ የባንግላዴሽ አምባሳደር ሴትዋት ናይም በሁለቱ ወዳጅ ሀገራት መካከል ያለው የንግድ እንቅስቃሴን ለማሳደግ የዛሬው አይነት የቢዝነስ ፎረም እጅግ ወሳኝ ነው፣ ጥሩ እርምጃም ነው ብለዋል። እንደዚሁ ደግሞ በዚሁ መድረክ ላይ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ናቸው። እሳቸው ይድነቃቸው ወርቁ ናቸው። ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለኢንቨስትመንት ምቹ መሆኑን ተናግረዋል። ከማክሮ ኢኮኖሚ ማሻሻያው በኋላ ደግሞ በጣም ብዙ የውጭ ኢንቨስትመንቶች ፍላጎት እንደታየበትም ነው ሚኒስትር ዴኤታው የተናገሩት። ቀደም ሲል እንዳልኩሽ በዚህ ቢዝነስ ፎረም ላይ የሀገር ውስጥ ባለሀብቶች እንደዚሁም ደግሞ የባንግላዴሽ ባለሀብቶችም ተሳታፊ ሆነውበታል። ይህ የቢዝነስ ፎረም ለቀጣይ 5 ቀናትም የሚቀጥል ነው የሚሆነው። ለሰዓቱ ያለኝ መረጃ ይሄንን ይመስላል። ሪሳል ባልደረባችን ኤዶም አማረ ለሰጠሽን መረጃ እጅግ አድርገን እናመሰግናለን። ሰናይ ቀን ይሁንልሽ።